የዳይፐር ሽፍታን በፍጥነት ለማጥፋት ምን ማድረግ አለብን? እንዴት ናችሁ? ዶክተር ማህሌት ጌትነት ነኝ፣ የህፃናት ስፔሻሊስት ሐኪም ከማዳን የህፃናት ልዩ ክሊኒክ። የልጁን የዳይፐር ሽፍታው በዋይፕስ መጠራረግ ወይም ደግሞ ደጋግሞ በሳሙና ማጠብ ቦታው የባሰ እንዲቆጣና ሽፍታውን እንዲብስ ያደርጋል። የዳይፐር ሽፍታ በፍጥነት እንዲጠፋ ማድረግ ያለብንን 5 ዘዴዎች ልንገራችሁ። የመጀመሪያው ቦታው ንፋስ እንዲያገኝ ማድረግ ወይም ደግሞ ዳይፐር በምንቀይር ጊዜ ቢያንስ ለ10 ደቂቃ እረፍት መስጠት ለልጆቹ የዳይፐር ሽፍታው ቶሎ እንዲድን ያደርግልናል። ሁለተኛው ባሪየር የምንላቸውን ወይም ቅባቶችን መጠቀም፣ ዚንክ ኦክሳይድ እና ፔትሮሊየም ያላቸውን ቅባቶች በመጠቀም የዳይፐር ሽፍታ ያለው ቦታ ላይ በወፍራሙ መቀባት ይኖርብናል። ከቅባቱ ስር ቆዳቸውን ካየን በበቂ ሁኔታ አልቀባንም ማለት ነው። ስለዚህ በወፍራሙ መቀባት ይኖርባቸዋል። ሶስተኛው ሽታና የአልኮልነት ይዘት ያላቸውን ዋይፕሶች በፍጹም መጠቀም የለብንም። እነዚህ የቦታውን ቁጣ ያባብሱብንና የዳይፐር ሽፍታው እንዲጨምር ያደርጉብናል። ከተቻለ በንጹህ ውሃና በለስላሳ ጨርቅ ብቻ ቦታውን ጥርግ ማድረግ ሳይሆን ነካ ነካ አድርገን ማጽዳት ቶሎ እንዲድን ያደርግልናል። አራተኛው የዳይፐር ሽፍታው በደንብ እስኪድን ድረስ እርጥበትን በደንብ የሚመጡ ዳይፐሮችን መጠቀም ወይም ደግሞ ዳይፐሩን ቶሎ ቶሎ መቀየር ቆዳቸው ደረቅ እንዲሆንና የዳይፐር ሽፍታው ቶሎ እንዲድን ያደርግልናል። አምስተኛውና የመጨረሻው በዳይፐር ሽፍታው አካባቢ ቀይ ሆኖ ዙሪያው ላይ ነጠብጣብ ካለ ወይም ሳተላይት ሌዥን የምንላቸው ካሉ በምስሉ ላይ እንደምትመለከቱት፣ እንዲሁም ደግሞ በመገጣጠሚያ ቦታቸው ላይ የዳይፐር ሽፍታው እየተሰራጨ ካለ በፈንገስ የመጣ ህመም ሊሆን ስለሚችል ቶሎ ወደ ሐኪም መምጣት ይኖርባቸዋል። ይህ ቪዲዮ ለሌላ ጊዜም እንዲጠቅማችሁ ሴቭ ማድረግ አይርሱ። ለተጨማሪ የህፃናት ጤና መረጃዎች ፔጃችንን ፎሎ አድርጉ። ዶክተር ማህሌት ጌትነት ነበርኩኝ። ቻው።